መጽሐፍ እንደዚህ ይላል። እኔ ይኸውላችሁ ሚሊተሪ ሳይንስ ያውቃል አብርሃም በቡድን አድርጎ ነገራቸው ይላል። ወታደራዊ ሳይንስ እኮ ነው። ይኸውልህ አንተ በዛ በኩል ገባ፣ አንተ በዛ በኩል፣ አንተ በዛ በኩል፣ አንተ በዛ ሚሊተሪ ሳይንስ በደንብ አስታጠቃቸው፣ ነገራቸው። እሻሉ ሄዱልና ድል አረጉ፣ አሸነፉ፣ ሎጥን አዳነው ይላል። ቤቱን ታደገለት ይላል፣ መለሰው ይላል። ሲመልሰውስ ሎጥ በሰዶም ቀረ። ኦሬዲ ከአብርሃም ጋር ተለያይተዋል። እንደ ኪዳን ገብቶባታል ሰዶም ውስጥ። ስለዚህ አብርሃም ወደ አገሩ ምርኮን ይዞ ተመለሰ፣ ሎጥ በሰዶም ቀረ ይላል። ከዛስ አብርሃም ውለታ ውዬልሃለሁ ና ባሪያዬን አላለውም። ኑሮህን ቀጥል፣ ችግር ካለ እመጣለሁ። መሀል ላይ የአብርሃም ታሪክ ነው። ከዛ የሚቀጥለው ኤሌዘር አብርሃም እግዚአብሔር ጩኸት፣ ጭቅጭቅ፣ ለቅሶ፣ እንባ ምናምን ብዙ አጋር ምናምን። ከዛ መጽሐፍ ሲናገር ምዕራፍ 18 ላይ እግዚአብሔር አብርሃም ጋር መጣ። እግዚአብሔር አብርሃም ጋር የመጣው ወደ ሰዶም እያለፈ ነው። እግዚአብሔር ሰዶምን ሊያጠፋ ሲያልፍ ይላል በአብርሃም በኩል አለፈ። እግዚአብሔር ለአብርሃም ተገለጠለት ይልና ቀጥሎ ምንድነው የሚለው? አብርሃምም እባካችሁ እንግዶቼ አለ ይላል አይደል? መጽሐፉ የሚለው እግዚአብሔር ተገለጠለት ነው። አብርሃም ሲጠራቸው እባካችሁ፣ አብርሃም ሶስት አድርጎ ይጠራቸዋል። መጽሐፉ እግዚአብሔርም ብሎ ይመልሰዋል። ሶስቱ መጡና አብርሃም ቤት መምሬ ዛፍ ስር ቁጭ ብሏል። አብርሃም መምሬ የሚባል ሰውዬ አለ፣ ልጆች ያሉት ዛፉ እሱ ነው ባይዘው። እና አብርሃም የመምሬ ዛፍ በጣም ተለቅ ያለ ዋርካ ነገር ነው ማለት ነው። እንዲህ የአካባቢው አደባባይ እንደዚህ ወሎ ሰፈር አደባባይ እንደምንለው የመምሬ ዛፍ በጣም የሚታወቅ ቦታ ነው። አብርሃም መምሬ ዛፍ አካባቢው ቁጭ ብሏል። እግዚአብሔር መጣ አብርሃም ጋር። አብርሃም አንተ ጋር ነው የመጣሁት አለው። እግዚአብሔር የመጣልኝ ያው ታዲያ ቁጭ በላ፣ እንግዶች ቁጭ በሉ፣ የእግር ውሃ ላምጣላችሁ፣ እግራችሁን ልጠብ። የተከበረ ሰው ነው። 318 ባሪያ ያለው ሰውዬ ምንድን ያለው ልክ ሲያገኙ እግራችሁን ልጠባ፣ ምግብም ላምጣ፣ ትንሽ ቆዩ፣ ትንሽ እያለፍኩ ነው ማለት ትንሽ እባክህ ትንሽ ቁጭ አለ። እግዚአብሔር ሮጦ ሳራ ጋር ገባ። በይቶ ለበይ ቂጣ ጋግሪ። ለምን? ሶስት እንግዶች ደጅ ተቀምጠዋል። ሳራ እያለፉ ነው። እግረ መንገድ እንዳይመስልሽ የሆነ ነገር ሰርተው ነው የሚሄዱት ነው ቤት። እግዚአብሔር በሌላ በኩል አይሄድም፣ በላይ አይሄድም እንዴ? ማን ይከለክለዋል? በላይ ቢሄድ ለምን በዚህ መጣ? አብርሃም ፈልጎ ነው። አሜን ብሎ የዛሬ ዓመት ይስሐቅ ያለው በዚህ የዛን ቀን ነው። ወደ ሰዶም እየወረደ ነው በዚህ ቀስ ብሎ መጥቶ የዛሬ ዓመት ብሎ ሄደ። የዛሬ ዓመት ድጋሚ ይመጣሉ አለው። ድጋሚ ሲመጣ ሳራ ወንድ ልጅ አቅፋ ነው የሚመጣው አለው። እግዚአብሔር የዛሬ ዓመት እመጣለሁ ብሎ ሲሄድ አይመሽም ታገለለ አይመሽ አይነጋ ስትዘጋጅ አልቀህ ነው የምትጠብቀው። ሳይነግረን እኮ ሲመጣ ነው ጥሩ። የዛሬ ዓመት እመጣለሁ ያለው የዛን ቀን ነውና ምግብ አዘጋጅ ያላት። ከዛ በጣም የሰባውን አይደለም የሚለው የሰባውን ወሰደልና መጽሐፍ በጣም በጥንቃቄ ነው የጻፈው። መጽሐፍ ስጋው ልል ነበር ይላል፣ ሲያኝኩት እንዳይከብድ አመጣ እኮ ለእግዚአብሔር እኮ አመጣ፣ አረደ፣ አዘጋጀ፣ ቂጣ ተጋገረ፣ አምጥቶ አስቀመጠ። ብሉ ጠጡ ብሉ